ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁ ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን በመቆየት የተመራረጡ መረጃዎቻችን ተቋዳሽ ሆኖ ወደ መረጃዎቹ ገባን። በትናንትናው ዕለት ህልፈቱ የተሰማው ነጻነት ወርቅነህ ቤተሰቦች ከባድ ቅሬታ እያሰሙ መሆኑ ተገልጿል። በበርካቶች ዘንድ እጅግ ተወዳጅ የሆነው የኢትዮጵያ ሕዝብ ከህፃን እስከ አዋቂ ፍቅሩን የገለጸለት ነጻነት ወርቅነህ በነገው ዕለት በመንበረ ጸባኦት ሥላሴ ካቴድራል ሥርዓተ ቀብሩ ይፈጸማል የተባለ ሲሆን ቤተሰቦቹ ይህ ከኑዛዜ ጋር አይገናኝም በሚል ቅሬታ ማቅረባቸው ተገልጿል። አርቲስቱ በህይወት እያለ በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን ቀበሩኝ ብለዋልም ሲሉ ቤተሰቦቹ ገልጸዋል። አርቲስቱ ሞት አይቀርምና ምናልባትም እኔ ቀድሜ ከሄድኩ ከአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን ውጪ ሌላ ቦታ እንዳትቀብሩኝ ማለቱንም ተከትሎ ነው ቅሬታው የቀረበው ተብሏል። የቀብር አስፈጻሚ ኮሚቴ ዝነኛ ሰዎችና የሀገር ባለውለታዎች በሚቀበሩበት ሥላሴ ቤተክርስቲያን ማረፍ አለበት ብለው ቢወስኑም ቤተሰቦቹ አይሆንም ቃሉን መጠበቅ አለብን ማለታቸው ተረጋግጧል። ይህ በእንዲህ እንዳለ የነጻነት ወርቅነህ የልጆችና የአርቲስቱን ህልፈት የተመለከተ መረጃ መስጠቷ ተሰምቷል። የነጻነት ህመም እንደዚህ በድንገት ለህልፈት ያበቃልን ብዬ አስቤ አላቅም ነበር። ጠዋት ተደዋውለን ስራ ልገባ ነው ብሎኝ ነበር ያለች ሲሆን አስፈላጊው ምርመራ እንዲደረግለት መጠየቋ አነጋጋሪ ሆኗል። ከዚህ በፊት በሶሻል ሚዲያ ሰዎች በኩል በተደጋጋሚ ህልፈቱ ሲወራ የነበረው አርቲስቱ በራሱ አንደበት ለሞት የሚዳርግ ህመም አይደለም፣ ገና ብዙ እኖራለሁ ሲልም ተደምጦ ነበር። ከማንም ጋር ጥል የሌለው አርቲስቱ ከሱስ ነፃ እንደነበርም ባለቤቱ ጨምራ ተናግራለች። ከዚህ ጋር ተያይዞ በርካታ አርቲስቶች ሀዘናቸውን የገለጹ ሲሆን በበርካታ ፊልሞች አብራው የተወነችው አርቲስት ሳህር አብዱል ከሪም እያለቀሰች ምስል አጋርታለች። ጠቅላይ ሚኒስትሩን ጨምሮ ቴዎድሮስ ካሳሁንና ሌሎችም ሀዘናቸውን በይፋ የገለጹለት አርቲስቱ የት እንደሚቀበር የተረጋገጠ ነገር የለምም ተብሏል። በሌላ መረጃም በአማራ ክልል የመድፍ ፍንዳታ ተከሰተም። ከአማራ ክልል ከባድ የመድፍ ፍንዳታ ተሰማም። ፍንዳታውን ተከትሎ 5 ሰዎች ወዲያውኑ ህይወታቸው እንዳለፈ አሳዛኝ መረጃ ወጥቷል። ይህ የብዙዎችን ህይወት የቀጠፈውና ያቆሰለው ፍንዳታ በተመለከተ የወረዳ አስተዳደር ዝርዝር መረጃ ሰጥቷል። በዋግ ኽምራ ብሔረሰብ አስተዳደር በአበርገሌ ወረዳ 03 ቀበሌ በበልታርፍ ጎጥ በቤት ውስጥ በተከሰተ የመድፍ ቁምቡላ ፍንዳታ የ5 ሰዎች ህይወት ማለፉን የወረዳው ፖሊስ ጽሕፈት ቤት አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ ለሆርን ፍሪኩዌንሲ በላኩት መረጃ ላይ እንደገለጹት አደጋው የተከሰተው በቤት ውስጥ የነበረን የመድፍ ቁምቡላ ለሙቀጫነት ለማዋል ሲቀጠቅጡት በመፈንዳቱ ነው። በዚህ ምክንያት የ5 ሰዎች ህይወት ወዲያውኑ ያለፈ ሲሆን በ2 ሰዎች ላይ ደግሞ ከባድ የአካል ጉዳት ደርሶባቸዋል ተብሏል። ጉዳት የደረሰባቸው ወገኖች በአሁኑ ወቅት የአረቋ በተሰኘ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሚገኝ ተገልጿል። ከሰው ህይወት በተጨማሪ በእንስሳትና በንብረት ላይ ከፍተኛ ውድመት መድረሱን የገለጹት ኃላፊው ፖሊስ ስለ አደጋው ሙሉ መረጃ ለማግኘት በአሁኑ ወቅት ተጨማሪ ምርመራ እያደረገ እንደሚገኝ ተመላክቷል። ይህ በአበርገሌ ወረዳ የደረሰው አሳዛኝ ክስተት በሰሜኑ የኢትዮጵያ ጦርነት ወቅት በአካባቢው ተበትነው እየቀሩና ሳይፈነዱ የወደቁ የጦር መሳሪያ ቅሪቶች አሁንም ድረስ በንጹሃን ዜጎች ህይወት ላይ ጉዳት እያደረሱ መሆኑን የሚያሳይ ነው ተብሏል። ጦርነቱ ካበቃ በኋላም እንዲህ ያሉ የጦር መሳሪያ ቅሪቶች በተለያዩ አካባቢዎች ለሰዎች ሞትና አካል ጉዳት ምክንያት እየሆኑ እንደሆነም ተመላክቷል። በሌላ መረጃ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የወልቃይት ጠገዴ ሁመራ ዞን ኃላፊዎች በሰሜኑ ጦርነት ከአካባቢው የተፈናቀሉ ዜጎችን ወደ ቀያቸው በመመለስ ረገድ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር በቅርበት ለመስራት ፍላጎት እንዳላቸው አረጋግጠውልኛል አሉ። አምባሳደሩ ትናንት በሁመራ ከተማ ጉብኝታቸው ወቅት ከዚህ ዞን የተፈናቀሉ ዜጎች ደህንነታቸውንና ክብራቸውን ባስጠበቀ መንገድና በቂ መረጃ ኑሯቸው በፈቃደኝነት ወደ ቀያቸው ሊመለሱ ይገባል ማለታቸውን የአሜሪካ ኤምባሲ ዛሬ ካሰራጨው ንግግራቸው ተሰምተናል። አሜሪካ ተፈናቃዮችን ለመመለስ ለሚደረጉ ጥረቶች ድጋፍ ለማድረግ ዝግጁ መሆኗንም አምባሳደሩ አረጋግጠዋል። ሆኖም ተፈናቃዮችን የመመለሱን ሂደት በዋናነት መምራት ያለበት ፌዴራል መንግስቱ ነው ያሉት ማሲንጋ የትግራይና አማራ ክልላዊ መንግስትም ድርሻ እንደሚኖራቸው ተናግረዋል። አምባሳደሩ በሁመራ ቆይታቸው ከዞኑ ኃላፊዎች ጋርም ተወያይተዋል። በተያያዘ መረጃም
ህወሓት የአሜሪካው አምባሳደር ኤርቪን ማሲንጋ ትናንት ሁመራ ላይ ያደረጉት ንግግር የፕሪቶሪያውን ስምምነት ተፈራራሚ ወገኖች ይበልጥ የሚያራርቅ ነው በማለት ተቸ። ህወሓት የትግራይን ህዝብ ከወልቃይትና ሁመራ አካባቢ ያፈናቀሉ ኃይሎች በስልጣን ላይ ያሉ ተፈናቃዮች ደህንነታቸው ተጠብቆ ሊመለሱና ርቅና እውነተኛ ፖለቲካዊ አማራጭ ሊኖር አይችልም ሲል ዛሬ ባወጣው መግለጫ አቋሙን ገልጧል። አምባሳደሩ ፖለቲካን ወደ ጎን ገፋ በማድረግ ህዝብን ማስቀደም ያስፈልጋል ማለታቸውን የተቸው ህወሓት የጦርነቱ ዋና ምክንያት ፖለቲካዊ ቀውስ መሆኑን መዘንጋት የፕሪቶሪያውን ስምምነት መሸርሸር ነው በማለት ተችቷል። ገንቢ አስተዋጽኦ ማድረግ በሚያስፈልግበት በአሁኑ ወቅት ዓለም አቀፍ አጋሮችን ጨምሮ ማንኛውም ወገን ጠቃሚ ያልሆኑና አለመተማመንን ሊያባብስ የሚችሉ አስተያየቶች ባይሰጡ እንደሚመርጥም ህወሓት አሳስቧል። በሌላ መረጃ በአማራ ክልል ሰሜን ሸዋ ዞን የጣርማበር ወረዳ መቀመጫ የሆነችው የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ ወንድም ሲገኝ ማሙዬ በድንገተኛ የታጣቂዎች ጥቃት ተገደሉ። የወረዳው አስተዳደር ተቀዳሚ ምክትል ከንቲባ በታጣቂዎች በግፍና በአሰቃቂ ሁኔታ ተገድለዋል በማለት ዛሬ ባሰራጨው መረጃ ግድያውን አውግዟል። ክፉዎች አመራሩና አካላቸውን ቢገድሉትም አመራሩ ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ግን ከታሪክ ገጽ ሊያጥፉት አይችሉም ያለው የወረዳው አስተዳደር አመራሩ ለደብረ ሲና ከተማ ልማት ሌት ተቀን እየተጉና ለህዝቡ ጥያቄ ቀረቤታ ያነበራቸው እንደነበሩ ገልጧል። ታጣቂዎቹ የተቀዳሚ ምክትል ከንቲባውን ህይወት ብቻ ሳይሆን ለከተማው የነበራቸውን ታላቅ ራዕይና ህልም አጨልመዋል በማለት የወረዳው አስተዳደር የገለጸ ሲሆን የአንድን አመራር ህይወት በጭካኔ ማጥፋት ትልቅ አገራዊ ኪሳራ ነው በማለትም ግድያውን ኮንኗል። በሌላ መረጃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዋቀረው የራያ ሀገረ ስብከት ራሱን መንበረ ሰላማ እያለ የሚጠራው የትግራይ ኦርቶዶክስ ቤተክርስቲያን አባቶች ስብስብ ከህወሓት ታጣቂዎች ጋር በመቀናጀት በሀገረ ስብከቱ በካህናትና በምዕመናን ላይ በታቀደና በተደራጀ አኳኋን ከፍተኛ ግፍና በደል በመፈጸም ላይ ይገኛል ሲል ዛሬ አርብ ባወጣው መግለጫ ከሰሰ። ሀገረ ስብከቱ በመንበረ ሰላማ አጋፋሪነት የህወሓት ታጣቂዎች የራያ ሀገረ ስብከት ጽሕፈት ቤትንና የወረዳ ቤተ ክህነትን ቢሮዎች በኃይል በመቆጣጠር የቤተክርስቲያኑን ንብረቶችና ቅርሶችን ዘርፈው ወታደራዊ ካምፕ አድርገዋቸዋል በማለት ከሷል። የህወሓት ታጣቂዎች የመስቀል ክብረ በዓል ማክበሪያውን አደባባይ ላይ ወታደራዊ ካምፕ በማቋቋም የዘንድሮ የደመራ በዓል እንዳይከበር እንቅፋት ፈጥረዋል በማለትም ሀገረ ስብከቱን ወቅሷል። ራሱን መንበረ ሰላማ ብሎ የሚጠራው የሃይማኖት አባቶች ቡድን የራያ ሀገረ ስብከት የተቋቋመው አካባቢውን ወደ አማራ ክልል ሰሜን ወሎ ዞን ለማካለል ነው የሚል ፕሮፓጋንዳ በመንዛት ህዝቡን ለማደናገርና ዓላማውን ለማሳካት ጥረት በማድረግ ላይ ይገኛል በማለትም ሀገረ ስብከቱን ኮንኗል። በሌላ መረጃም ሳውዲ አረቢያ የተባበሩት አረብ ኤሚሬቶችን በአፍሪካ ቀንድ ያላትን ተጽዕኖ ለመቀነስ ከግብጽና ሶማሊያ ጋር ወታደራዊ ቅንጅት ለመፍጠር ዝግጅት እያደረገች መሆኗ ተሰማም። የሶማሊያው ፕሬዝዳንት ሐሰን መሐመድ ይህን ወታደራዊ ቅንጅት ስምምነቱን ለማጠናቀቅ በቅርቡ ወደ ሪያድ እንደሚጓዙ ከምንጮች መስማቱን ጠቅሶ ብሉምበርግ ዘግቧል። ሶማሊያና ግብጽ ቀደም ሲል የወታደራዊ ትብብር ስምምነት አላቸው። ሳውዲ አረቢያ ከሶማሊያና ግብጽ ጋር ወታደራዊ ቅንጅት ስምምነት ለመፈራረም የወሰነች ኤሚሬት በሶማሊያ መንግስት ትዕዛዝ ሶማሊያ ውስጥ እንዲሁም በሳውዲ አረቢያ ትዕዛዝ ደቡብ የመን ውስጥ ወታደሮቿን ማስወጣት መጀመሯን ተከትሎ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለዕለቱ ያዝንላችሁ አንኳርና ዋና ዋና መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛን።